ከሱ ጋር በሄድንበት ቦታ በሙሉ ስደርስ ውስጤ እየተሸበረብኝ ተቸገርኩ። ቆይ አባ፣ ወይ ከስራ ቀርቼ አብረን እንሂድ እንዴ? በፍጹም አይሆን። እንደሱም አይሆን። ስራማ ስራ ነው ልጅ፣ ወደ ስራ ሂጂ። አባዬ እንዲህ ስትሆን እኮ ብቻህን ትቼ መውጣት ጨነቀኝ። ምን ሆናለሁ? እቀመጣለሁ። አባ ግን ደህና ነህ አይደል? ደህናማ ደህና ነኝ። ምን ዋሳሽ? እኔ እንጃ ልጄ። ምን ነው አባ? ምን ሆንክብኝ? አሲርን ክፉኛ ለምጄው ነው መሰለኝ። ፈልጌ ሳጣው ጨነቀኝ። እንግዲህ እሱ ፈልጎን ካልመጣ እኛ የት ሄደን እንፈልገዋለን አባ? አይ ኧረ እንደው በጤናው አልመሰለኝም። ምን ይሆናል? ምንም አይሆንም። እኔ እንጃ ብቻ ይህን ያህል ጊዜ በእኔ መጨከን የሚችል አይመስለኝም። ቆይ ታዲያ የት ሄዶ ነው ይባላል? እኔም ነው ሆነሽ እንጂ የሆነ ነገር ሲሆን እንደዚህ ይጠፋል። እና ምን እናድርግ? እሺ ምን ይሻለናል? እስቲ ለማንኛውም አሁናችሁ ወደ ስራ ሂጂ። እሱንም የፈጠረው ይጠብቀዋል። እሺ አባ። ሰላም ወይ? ሰላም ወይ ልጅ። በኮሪደር ወዴት እንሄዳለን? እንዴ እሑድ እኮ ነው። ቤተክርስቲያን እንሂድ እንጂ። ቤተክርስቲያን? ሰላም ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ እግዚአብሔር ይመስገን። አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ሁላችሁም ሰላማችሁ ብዝት ተተረፍ ይበልልኝ። እንዴት ናችሁ የኔ ውዶች? ሰላማችሁ ብዝት ይበልልኝ በጥፍ ማለት ነው። እንግዲህ እዚህ ጋር ሀኒ በጣም ተከዛታ ያላችሁ። ሀኒ የተከዘችበት ምክንያት አባቷ አሲር ጠፍቷል። አሲር የጠፋበትን ነገር አያውቁም። በጣም ስለተጨነቁ እሷም በጣም ሳስጨነቃት ብደውልም ደግሞ ስልክ አያነሳም። እሱ የት እንዳለ አይታወቅም። እንግዲህ በመጀመሪያ ሲዝትበት ነበረ የእናት አባቱን ንብረት የቀማው። ከዛ በኋላ እንግዲህ ይሄ ልጅ ጠፍቷል። የት ይሰረው ወይን የሆነ ነገር ያድርገው የሚታወቀው ነገር የለም። ስለጠፋ በጣም በሀሳብ ጓደኛቸው ስለሆነ እሳቸው እንግዲህ ቤተክርስቲያን ሲሄዱ ሲወጡ ወዲም ሲሉ ሀኒ ስራ ስትሄድ የሚያጫውታቸው ምን የሚያደርግላቸው የሚረዳቸው ላይክ አብሯቸው የሚውሉ እሱ ነው። ስለዚህ ከዛ ሀገር ከመጡ ጀምሮ እንግዲህ ከሱ ጋር ነው ያሉት። እሱ ነው የሚረዳቸው፣ እሱ ነው አብሯቸው የሚሆን፣ እሱ ነው የሚወጣው፣ እሱ ነው አብሮ መሆን የሚችሉትና በዛ ምክንያት ብዙ ነገሮች ሲፈጠር ታያላችሁ። ከዛ እዚህ ጋር በጣም ተክዛ ስላለች ምንድነው ያሳሰባት ነገር ስልክ ለምንድነው ማነሳ ምን ተፈጥሮ ነው ምን ሆኖ ነው የሚለው ነው። እንግዲህ እዚህ ጋር ትደውልላታለች። ፍቅር ደግሞ የእሳቸው ልጅ ናት። እሱን ደግሞ ተጠንቀቅ ብላው ነበር አስሬን። የተጠንቀቅ ከአባቴ የሆነ ነገር ሊያደርግክ ይችላል፣ ሊጎዳክ ይችላል። እሱ በጣም አደገኛ ሰው ነው። እንደውም ከሱ የምፈልገውን ነገር ብትሆ ይሻልካል፣ ከሱ ጋር አትቅጠም ብላ ብዙ ማስጠንቀቂያዎች ስትሰጠው ነበረ። እሱ ደግሞ የመጣው ነገር ይመጣል አይደለም ገንዘቡ ባያስፈልገኝ ምን አሁን አስፈልጉኝ። እንግዲህ ገንዘቡን ዋና የፈለገበት ነገር የሀናን አባል ለማሳከም ነው። እሳቸው ብር ተጠይቀዋል። ያገኘችውን ብር ደግሞ ለሰላም ሕክምና ውለዋለች። ሕክምናውን ደግሞ አሁን መጀመር እንዳለባቸው እሳቸው ዶክተሩ ብሏቸዋል። በዛ ሰዓት በተባለው ሰዓት ደግሞ ሐኪም ቤቱ እንዳይጀምሩ
ገንዘብ እጇ ላይ የለም። ሀና በዚህ ነገር ስትጨነቅ ስላየ የአባቱን ንብረት እንግዲህ የቤተሰቡን ንብረት ልጅ ሲጠይቅ የቤተሰብን ንብረት አላውቅም አታውቀኝም፣ ለአንተ ብሎ ያስቀመጡልህ ውርስ እኔ ጋም የለክም ብሎ በመመለስ በጣም እልህ ውስጥ ሲያስገባው ታያላችሁ። እልህ ውስጥ ገብቶ እሱም ደግሞ አንተም ወንድ ነህ እኔም ወንድ ነኝና እንተያያለን፣ ያን ብር ባልኩ ጊዜ ካላመጣክ ምናምን ብሎ እንግዲህ ተዛዝቶ ነው። እሱ እንግዲህ ሽጉጥም አለው ብዙ እሱ ሊጎዳ የሚችልበት ነገር አለ። አስሬ ግን እንደዚህ የሚባል ነገር የለውም። የውጭ ልጅ ነው፣ ውጭ ነው የሚኖረው፣ ሰርቆ ነው የሚበላው፣ ብዙ ነገሮች። እንደውም እና ሀናን ካገኘ በኋላ ብዙ የመለወጥ ባህሪ ታዩበታላችሁ። ለምን ነገሮችን ሲተው ወይም ደግሞ በመጠጡንም ሲጃራ ማጨሱንም ሌብነቱንም በጣም ሲቀንስ ታያላችሁ። ተሽማግሌው ጋር ነው የሚውለው። ከቤተ ክርስቲያን ቤት ናቸው። እሳቸው እንዳይደብራቸው ነው። ሀናንም ደግሞ ስለሚወዳት ለሷ በማለት ያው ብዙ ነገር ሲቆጠብ ታያላችሁ እንጂ አስሬ ይሄ የሚኖርለት ነገር የለም። እሱም ብሏል ምኖርለት ቤተሰብ ምኖርለት ሰው የለኝም፣ ስለዚህ አልፈራም ለአንድ ነፍሴ ሲል ነበር። እንግዲህ እዚህ ጋር ለሀና ደውላ ፈልጌሽ ነበር ማውራት የምፈልገው ነገር አለ ብላ ፍቅር ናት የደወለችላት። እኔ ስራ እየሄድኩ ስለሆነ ወይም ደግሞ በኋላ ተገናኝተን እናወራለን፣ የ10 ደቂቃ መንገድ ነው እመጣለሁ ስትላት፣ አይ ስራ ይረፍድብኛል፣ ምክንያቱም ስራ ልገባ ነው ሀና፣ ስራ ስለሚረፍድብኝ ወይም በኋላ ሰፈር ስትደርሺ ደውለሽልኝ ተገናኝተን ማውራት እንችላለን በማለት ሀና ትነግራታለች። እሷም ደግሞ ኦኬ እንደዛ ከሆነ ሰፈር ስደርስ እደውልልሻለሁ በማለት ይለያያሉ። እዚህ ጋር ግን እሱ የት እንደሄደና ምን እንደሆነ የሚያውቅ ሰው እስካሁን ድረስ የለም። እሱ ግን ጠፍቷል። በዛ ሰዓት ላይ ምን እንዳደረገው ምን እንደተፈጠረ ወይ ደግሞ እንዴት እንደሆነ የሚታወቅ ነገር የለም። እሳቸው እንግዲህ በጣም ሲፈልጉት ታያላችሁ። የት ሄዶ ነው እንዴት ሆኖ ምግብ ለመብላት ራሱ ፈቃደኛ አይደሉም። እሱም በጣም ሲጠብቁት ምን ገጥሞት የሆነ ነገር ሳይገጥሞ እንደማይቀር አውቀዋል። ምክንያቱም እሳቸውን በጣም ነው የሚወዳቸው፣ ሀናን በጣም ነው የሚወዳት። ከእሳቸው ጋር ነው ብዙ ታይም የሚያሳልፈው፣ እንዳይደብራቸው የሚያደርገው እሱ ነው ምናምን ነገር ስለሆነ በዚህ ሰዓት ደግሞ እሱ የለም። እሱ ስላሌለ በጣም ትክዝ ውስጥ በጣም እንትን ውስጥ ሲገቡ ታያላችሁ። እንግዲህ ኤላ ወደ አዲስ አበባ መጥቷል። ኤላ በፊት የሀናን የሚወዳት የሚያፈቅራት ልጅ ነው። ሀና እንግዲህ ኤላን ፍቅር ያልተቀበለችው አባቷን ለማሳከም የአባቷ ነገር እንጂ በአሁኑ ሰዓት እየተሳሰባት ያለው ስለ ፍቅርም ሆነ ስለምንም ነገር ማሰብ እንደማትፈልግ ለኤላ ነግረዋለች። ኤላ ግን ሀናን ስለሚያፈቅራት እንግዲህ አሁን ካለበት ቦታ እና ሀና ከመጡበት ከወሎ አዲስ አበባ መጥቷል። እሷን ፍለጋ እንግዲህ ለበለጠ ይደውለታል አይደላለው እንዴ ተገኘክ እንዴ መጣክ ምናምን ሲለው እኔ እኮ መጥቻለሁ አዲስ አበባ ነው ያለሁት ብሎ በጣም ሰርፕራይዝ ይሆናል። እሱም እንዴት ልትመጣ ቻልክ? እንዴት ሊሆን ቻለ? ያው ሀናን እንደሚወዳት ምናምን እንግዲህ አያውቅም። እሱ በደላላነን ነው እንጂ የሚያውቃቸው ወይም ደግሞ ኤላ ነው እንግዲህ እና ሀናንም እሱን ያስተዋወቃቸው። ለዛ እንዴ መጣክ ተብሎ ቦታ ሲቀጣጠሩ ታያላችሁ። እዚህ ቦታ ጠብቀኝ፣ እዚህ ቦታ እመጣለሁ፣ ያለክበት እመጣለሁ ሲለው አይ መጀመሪያ እነ ሀናን ማግኘት አለብኝ፣ እነ ሀና የት ሰፈር ነው ያሉት ሲለው እኛ አካባቢ ናቸው፣ ነገር ግን እኔ መጥቼ መጀመሪያ ከኔ ተገናኝተን እነ ሀናን የምታገኘው ብሎ ሲነግረው ታያላችሁ። እንግዲህ ኤላ መምጣቱን ሀና አታውቅም። እንዴት እንደመጣ ምንም ነገር የምታውቀው ነገር የለም። ሰርፕራይዝ ነው የሚያደርጋት። እሱ እንግዲህ ተነስቶ መጥቷል እሷን ፍለጋ። ስትመጣ እንግዲህ በጣም በእንትን ሆኖ ነበር የሸኛት። አሁን ደግሞ ያ ሁሉ ነገር አልፎ እንግዲህ አዲስ አበባ መጥቷል ሌላ ማለት ነው። እሷ እንግዲህ ስራ ቦታ ነው ያለችው። በነገሮች ሁሉም እንግዲህ ዶክተሩ ጋር ደውላ አባቷን መታከም እንዳለበት ሕክምና መጀመር እንዳለበት ዶክተሩ ነግሯታል። እዚህ ጋር ደግሞ አስሬ ጠፍቷል። በጣም በጭንቀት ነው ያሉት። እዚህ ጋርም ደግሞ ሰላም ለእናቷ ያረጋትን ነገር ሁሉም ተናግራ እንግዲህ ከስራ አባረዋለች። ከስራ የተባረረበት ዋና ምክንያት ከብዙ ሴቶች ጋር በመማገጥ ከዛስ በመቀጠል ደግሞ እሱም ሳይበቃው ከሚሰራበት ቢሮ ካሰሪው ልጅ ጋር በእንደዚህ አይነት ነገር በመጫወት እንግዲህ በምን ወስና ሀና እንደዛ የምታፈቅረው ሰላም የምትወደው በጣም እሷ እንደምትወደው እንደምታፈቅረው ለሀና በተደጋጋሚ ለሱ ብላ ብዙ መስዋዕት እንደከፈለች እንዲሁም ደግሞ እሱ በጣም ብዙ ንብረት ስላለው የወደድኩት የሆነ ለንብረቱ ብዬ ነው ምናምን ነገር ብዙ ነገር ነግራታለች። ነገር ግን እሱ እንደዛም ሆኖ አልሆነም። ለእናቷ ትናገራለች። እናቷ እንግዲህ ከስራ ታስወጣዋለች። ከስራ ይወጣል። ለማ ብላ ለሀና ብላ እንግዲህ ሀና
ለሰላም ብላ ሰላም ናት ይሄ ሁሉ ነገር እንትን ብላ እናቷ ደግሞ ያን ነገር ስትሰማ በብዙ ሴቶች ከዚህ በፊትም አስጠንቅቀዋለች። በሀና ከመጣግ እረፍ፣ ዓይንህን ከሰው ላይ አንሳ፣ አንተ ያየከው ሴት ሁሉ አያልፍህም ምናምን ብላ እንግዲህ ስትናገረው ነበረ። እሱ ከሀናም አልፎ እንግዲህ ምንድን ያደረገው ሰላም ጋር ነው ሄዶ ከሰላም ጋር በዚህ ኬዝ ውስጥ ከቆዩ በኋላ ነገሮች ሁሉ ሲከብዳት እንግዲህ ለእናቷ እንደሚያስቸግራት ምናምን እያንዳንዱ እንደውም እንደተገናኙ እንደዚህ አይነት ሪሌሽንሽፕ እንዳላቸው ሳይሆን እንደሚያስቸግራት ስለነገረች ብቻ ከስራ ወጥቷል። እንግዲህ በማ ምክንያት በሰላም ምክንያት ሰላም በተናገረችው ነገር እሱ እንግዲህ ከአንድ ቤት ውስጥ ሰላምንም ሀናንም ነበረ እንትን ለማለት የፈለገው ግን ሀና ላይ እናቷ ስለደረሰችላት ነገሮችን ተሱ እንድትጠነቀቅ ባትልም ሀና በዚህ ሰዓት አላማዋ አባቷን ማሳከምና ማሳከም ብቻ ስለሆነ ለእንደዚህ አይነት ነገር ጊዜ የላትም። እንግዲህ እዚህ ጋር ደግሞ እንደምትመለከቱት ነሐሴና ሀና ተኝቷል። ለምን ቤተክርስቲያን አትሄድም? ለምን አልተነሳ? ከማሞክ ነው ወይ በሰላም ነው ስትለው አይደክሞ ነው ትናንትና ማታ ፊልም ሳይ ስላደርኩኝ አሁን ደግሞ መነሳት አልቻልኩም፣ ለዛ ነው እንጂ ምንም ሆኜ አይደለም እያለ ለሀና ይመልስለታል። እኔ እንኳን ያመመክ መስሎኝ ነበረ፣ እንደዛ ከሆነ ጥሩ ነው ብላ እንግዲህ ትመልስለታለች። በዚህ ሰዓት እንግዲህ እሱ በጣም የቤተሰቦችን ፍቅር ስለመለሽ ቤተሰቦችን አንድ ስላደረግሽልኝ ስለ ሁሉ ነገር በጣም ነው የማመሰግነው። እንዲሁም ደግሞ ለዓላማሽ ወይ ደግሞ የፈለግሽው ሰው ከሆነ ገብቼ ጣልቃ ስለ እንትን ስላልኩሽ በጣም ይቅርታ እያለ ይነግራታል። እሷ ግን በፍጹም ይሄ አይደለም ብላ ያው እሱ እውነት ነው ሀና እዛ ቤት ከመግባቷ በፊት ሰላም በጣም አደገኛ ልጅ ነበረች። በጣም ነበር እናቷ የምታስቸግረው። በጣም ለእናቷ ያላት አመለካከት ኔበር ለእሷም ቢሆን ያለ ጥፋቷ ጥፋተኛ ናት ብላ ስልክ ሳሰርቅባት ስልክ ሰረቀችልብኝ ብላ ብዙ ነገር ስታደርግ ነበረ ሰላም ሀና ግን ነገሮችን በማረዳት ወይ ደግሞ የሚያስፈልጋት ገንዘብ ለአባቷ ወሳኝ ስለሆነ ያ ሁሉ ነገር ካረጓት በኋላ እንዲሁም እዛ ቤት ተመልሳ ስራ ጀምራ ደግሞ ያ ሁሉ ነገር አብቅቶ ከሰላም ጋር በጣም ቤስት ጓደኞች ሆነው ነገሮችን ሁሉ ሰላም ያ ሁሉ ችግር ሲገጥማት ከጎና የቆመች ቤተሰብ ሳይሰማ በአባቷ መታከሚያ ያሳከመች የረዳቻት በጣም ብዙ ነገር ያደረገችላት እንግዲህ ሀና ናት። ሆኖም ግን ሰላም በዚህ ሁሉ ደግሞ ተስተካክላ እናቷን ይቅርታ እንድትጠይቅ ከእናቷ ጋር ህብረት እንዲኖራት ከእናቷ ጋር ፍቅር እንዲሆኑ በብዙ የመከረቻት ሀና ናት። ሰላም እንግዲህ በጣም ባህሪዋ ከባድ ስለነበረ እናቷን ብዙ ነገር ትናገር ነበረ። ስለጠፋችው ልጅ ነው የምታስቢው፣ ለእኔ እናቴ እንደሆንሽን ሁሉ አይሰማኝም፣ አባቴ ጋር አለመሄዴ ተጸጽቻለሁ ምናምን ትላን ነበረ። ያ ነገር ደግሞ አልፎ አሁን እናቷን እናት ብላ ተቀብላ ነገሮች ሁሉ አይታ እሷ ብዙ ነገር ስለሆነ በዛ ነገር በጣም ደስ ብሎታል። ነሐሴ በጣም አመሰግናለሁ የቤተሰቦቼ ፍቅር ስለተመለሰ የቤተሰቦቼ ነገር ስለመለሽልኝ ምናምን ብሎ በጣም ሲያመሰግና ነው የምታዩት ሀና። ምክንያቱም በሀና ምክር በሀና እንትን ነው እዚህ ድረስ የደረሰችው ሰላም ወይ ደግሞ እንደዚህ የተረዳቻት እንደዚህ የሆነችው በዛ ነገር ብዙ ነገሮችን ሲሸፋፍኑ ታያላችሁ። እንዲሁም ደግሞ እዚህ ጋር እንግዲህ ይገናኛሉ። እንዴት መጣህ እንዴት እዚህ ደረስክ ብሎ በጣም ሲጠይቀው ታያላችሁ። በሰላም ነው እና ሀና የት እንዳሉ ምናምን ይጠይቀዋል። እንግዲህ ከሀና ጋር የሚገናኙ ከዚህ በኋላ ነው። ከተገናኙ በኋላ ሀኒ ስራ ናት። ስትመለስ እንግዲህ ከአባቷ ጋር ነው የሚጠብቃት። እስከሚገናኙ ድረስ ግን እሱ ተገናኝተው ነው ያሉት ማለት ነው ከሱ ጋር። ኤላ በጣም ደስ ብሎታል። ሀናስ ደስ ይላት ይሆን አላውቅም፣ ግን ደስ ይላታል። ምክንያቱም የሚሸኛት ሰው ነው ኤላ ማለት የሚያፈቅራት በግልጽ ፍቅሩንም ነግሯት በአሁኑ ሰዓት ለዚህ ነገር እንደማትጨንቅ ወይ ደግሞ ይህን ነገር ማድረግ እንደማትችል በአሁኑ ሰዓት አንድና አንድ ዓላማ አባቷን ማሳከም እንደሆነ እንግዲህ ለኤላ ስትነግረው ታያላችሁ። ያን ነገር ሁሉ አልፎ ደግሞ እንግዲህ ከረዥም ጊዜ በኋላ እሷ ወዳለችበት ከተማ ወደ አዲስ አበባ መጥቷል ማለት ነው ኤላ። ይህን ነገር እንግዲህ አታውቅም ሀና ያለችው ስራ ቦታ ነው። ከስራ ቦታ ስትመለስ እንግዲህ ሰፕራይዝ ሆኖ ነው የሚጠብቃት ማለት ነው። ምክንያቱም ማሰርም ጠፍቷል፣ ግን ያው ጭንቀት ላይ ነው ያሉት። ሆኖም ግን እሱ በመምጣቱ ደስተኛ ትሆናለች ብዬ ተስፋ አለኝ። ምክንያቱም የእሱ ነገር ቁርጥ እስከሚታወቅ ድረስ ከአባቷ ጋር የሆንላታ ስራ ስትሄድ ምናምን ብዬ አስባለሁ። ለዛ ደስተኛ ትሆናለች የሚል ተስፋ አለኝ። እና እዚህ ጋር ደግሞ እንግዲህ እነሱ ያው የሆዳቸውን እያወሩ ነው። እንዴት እንደመጣ እንዴት አውቆ እንዴት ብዙ ነገር እያለው ነበረ። እንግዲህ የሰላም እናት አሁንም ቢሆን ማልቀሳ መተከዟንም አልተወችም በጠፋችው ልጇ። እዚህ ጋር ግን ሀና አድጋ ልጇ እንደሆነች ወይ ደግሞ የነሱ ቤተሰብ እንደሆነች በፍጹም አያውቁም።
እነሱ ግን አሁንም የጠፋችው ልጇን በመፈለግ ነው ያለችው። አሁንም ታለቅሳለች ተደብቃ ብዙ ነገሮች። ግን ሀናን ሰላም እንድታያት አትፈልግም። ሰላም ትናንትና ያሳለፈችውን ነገር አሁንም ደግማ እንድትበሳጭባት እንድታዝንባት እናቷ አትፈልግም። እሷ በመደበቅ ግን ፎቶዋንም ይዛ ታለቅሳለች። በሀሳብ በትካዜ ነው ያለችው። ሆኖም ግን ምንም ማድረግ ስላልቻሉ እንደዛም ሆኖ ሰላምም ለመረዳት በጣም ትፈልጋለች ነገሮችን። እኔ እኮ የበፊቷ ልጅ አይደለሁም፣ ትናንትና እንደዛ ብዬ የተናገርኩሽ ደግሞ እንደዛ ያስቸገርኩሽ ክፉ ልጆኛ አይደለም፣ ግን ከኛ በላይ ፍቅር ለሷ ምሰጭ እየመሰለኝ ነው ለሀሴት። ሀሴት በጣም ቆንጆ ልጅ ናት። እስከዛሬ እኮ ፎቶዋን ትኩር ብዬ አላይም ነበረ። እንግዲህ የጠፋችባቸው ልጇ ሀሴት የምትባለው ሀና ናት። አድጋ እንግዲህ ከመንገድ ላይ አንስተው አባቷ አሳድገው ለዚያ አብቅተው ለዚህ ያደረሷት። እንግዲህ አባዬ ብላ መጠላቸው አባቷ አይደሉም። እናትና አባቷ በህይወቷ እንዳሉ አታውቅም። እሳቸው ግን አባቷ እንዳልሆኑ እንደዚህ እንዳሳደጓት ብዙ ነገሮች ነግረዋታል። እሷ ግን ዛሬም ቢሆን እንግዲህ ነገሮችን አታውቅም። አሁን አባቴ የት ነው እናቴ የት ነው ብላ ፍለጋ አልሄደችም። እሷ እሳቸውን ስለምታቆይ ደግሞ አባቷ ሆኖ ምንም ነገር ሳይጎልባት እንደ አባት እየተንከባከቡ ስላሳደጓት እሳቸውን የምታየው። አሁን ደግሞ የጤና ጉለት አጋጥሟቸዋል። እሳቸውን ለማሳከም እንጂ በፍጹም ሌላ ነገር እሷ እያሰበች አይደለም፣ እየሆነም ደግሞም አይደለም። እሳቸው ባሏት ልክ እሳቸው በሆኑላት ልክ እሷም ደግሞ ለእሳቸው ነው እንጂ አሁን ላይ የእሷ ጥያቄ ቤተሰብ ማን ነው፣ ከይህን የመጣሁት እንዴት ነው እያለች ሀና ስታስብ አታይዋትም። እሷ የምታስበው አንድ ነገር እንዴት ነው ማሳከማቸው፣ እንዴት ነው የሚድኑት፣ እንዴት ነው ወደ ጤናቸው የሚመለሰው ነው የምትለው። እዚህ ጋር ደግሞ እንግዲህ የሀና እናት እሷ በጣም ሀናን እየፈለገች ነው ያለችው። ሀሴት የምትባለው እንግዲህ ሀና ናት። ሀናን እየፈለገቻት ነው ያለችው። የት ነው ያለሽው ብላ ብዙ ጊዜ በተጸጸት ብዙ ጊዜ በማልቀስ ብዙ ጊዜ እሷን በማሰብ ነው የምታሳልፈው። ሰላምም እንግዲህ እረዳሻለሁ፣ እኔ ክፉ ልጅ ሞኝ አይደለም፣ ያንን ጊዜ ለሀሴት ቦታ የሰጠሽ ከኛ በላይ እየመሰለኝ ነው እንጂ ስሜትሽን ሳልረዳ ቀርቻ አይደለም ና እንግዲህ እያለቀሰች ስትመጣባት ፎቶዋን ቶሎ ብላ ትደብቅባታለች። ለምን አሁንም አይታ ደግሞ ነገር እንዳይፈጠር። ምክንያቱም ሰላም ለሀሴት ነው ጊዜ የምሰጪው፣ ከተፋችሁ ልጅሽ ጋር ነው፣ እሷ ሞታ ላይ ግን መንፈሷ ነው እንደሚያደርግሽ እያለች ብዙ ነገር ዋጋ ስታስከፍላት ነበር። አሁን ግን አይደለም፣ አንቺ ከእናትም በላይ ነሽ፣ እናቴ ስለሆንሽም ደግሞ እድለኛ ነኝ። እስከ ዛሬ ላደረግኩት ነገር ልጆኜ ይቅርታ ብላ እንግዲህ እናቷን ይቅርታ ስጠይቅ ነው የምትመለከቱት። አባቴ ጋር ባለመሄዴ ተጸጸትኩ ላልኩሽ ነገር ራሱ በጣም ይቅርታ አድርግልኝ ብላ እንግዲህ ጸጸት ልቧ ውስጥ ሲያድር ነው የምትመለከቱት። ሰላም እናቷን አለመረዳቷ ወይ ደግሞ የእናትነት ልብ ሆኑ የእናትነት ነገር ሆኖባት እናቷ በዛ መንገድ ሀሴትን ስትፈልግ፣ ምክንያቱም የምችለው ትኑር ትሙት የምታውቀው ነገር የለም። ለዛ እንግዲህ ብዙ ጊዜ ጥያቄ ይሆንባታል። የት ነው ያለችው ልጄ? የት ወድቃ ይሆን? ብዙ ነገር አለ። እንግዲህ እናት ስትሆኑ የራሱ የእናትነት ስሜት አለ። ያ ነገር ስላለ ብዙ ጊዜ ታለቅሳለች። ብዙ ጊዜ እነሱ አጠገቧ ስላሉ ምን ጎደላቸው ሳይሆን ያቺ የጠፋችሁ እንዴት ሆና ይሆን ነው። አንዳንዴ እሷ የምታስበው ለጠፋችሁ ለሀሴት ነው። ምክንያቱም አታያትም። እነኚህ ግን አጠገቧ ነው። የፈለጉትን ነገር ታደርጋለች፣ ታያቸዋለች። ቢርባቸው ቢጠማቸው የሆነ ነገር ታያለች። ያች ደግሞ የትውደቅ የትሂድ ትኑር ትሙት አይኗ አታውቅም። ያ ነገር ስላለ እንግዲህ በጣም ስትጨናነቅ ነው የምታዩት። ያ ነገር ደግሞ ሰላምን ይረብሻታል። ከኛ በላይ ጊዜ የምትሰጠው ለሀሴት ነው። ከኛ በላይ ሀሴትን ብታስብ እንጂ ስለኛ ስታስብ አይደለም የምትጨነቀው ብላ ብዙ ነገር ውስጧ ውስጥ እንትን ይፈጥርባታል። ያ ነገር እንግዲህ ለረዥም ጊዜ ሲያከራክራቸው ነበረ። ለረዥም ጊዜ ሲያስቆጣት ነበረ። ለረዥም ጊዜ ቤት ውስጥ ሰላም ሲያሳጣቸው ነበረ። ብዙ ስትናደድ፣ እንዲሁም ደግሞ እናቷን በቃ ምንድነው ማን ማድረግ እንዳለባት ራሱ እስከሚያታጣው ድረስ ከዛ መጨረሻ ላይ እንግዲህ ላደረግሽው ነገር ሁሉ ናሴ አው አንቺም እኮ ምንም ቢሆን ለሰላም ፍቅር ወይ ደግሞ ለሰላም እንትን አልሰጠሻትም። አንቺ እያሰብሽ ያለሽው ሀሴትን ብቻ ነው እናቴ፣ እናትነትሽን በኃላፊነት አልተወጣሽም ሲላት ነው ወደ ራሷ ተመልሳ እውነትም ለሰላም ፍቅር መስጠት እንዳለባት፣ ሰላም የልጅነት ጊዜዋን እንዳላሳለፈች፣ ጊዜ እንዳልሰጠቻት፣ እንዳልተረዳቻት ገብቷት እንግዲህ ይቅርታ ከጠየቀች ወዲህ ሰላም ነገሮችን ሁሉ ትታ እናቷን ተረታ። እሷም ደግሞ ለሰላም ፍቅር ሰጥታ እናት ሆና አንዳንዴ ሁሉ ነገር ሞልቶልን ፍቅር ያስፈልገናል አይደል? ወይን ስለበላን የሚያምረንን ገንዘብ የፈለግነውን ስለያዘን የፈለግነውን ነገር ስላደረግን ብቻ በቂ አይደለም። የሆነ አብራችሁ ስትሆኑ ለዛ ሰው የእናትነት ፍቅር እሷ የምትፈልገው ሰላም ያን ነበረ። እናቷ ሆና እንደ ልጅ ትሪት እንድታደርጋት ወይም ደግሞ እንድትረዳት ያ ነገር ስለሆነ እንግዲህ
ትነግራታለች። ያው አሁን ትሪት ማድረግ ከጎኗ መገኘት ለእሷ ጊዜ መስጠት በተለይ ጊዜ ሰጣት ተሷ ጋር መጫወት ምንም ቢሆን ብታስብም ብታለቅስም ስለ ሀሴት እንደ በፊት አይደለም። ለሰላም ጊዜ ትሰጣለች፣ ለነሐሴም ጊዜ ትሰጣለች። ለሁሉም የሆነ በቂ ነገር አለ ማለት ነው። ይሄ ሲሆን ሁሉም በኩል ይሄድላታል፣ እንትን አትልም። ስሜቱ ግን ያው ሆኖም ቀረ እንደዛው ነው ያለው። ነገር ግን እሷ አድጋ ሀና ቤታቸው ያለችው ልጇ እንደሆነች የምታውቅበት ጊዜ ያው በጣም ደስተኛ እንደምትሆን እንግዲህ ሀናን በጣም ልጃቸውም ሳትሆን ሳያውቋት በጣም ነው የሚወዷት፣ በጣም ነው የሚያደንቁላት። አስተዳደጓን፣ ስርዓቷን፣ ሞያዋን በቃ ሰው አክብሮቷን ብዙ ነገሮቿን እንግዲህ ስታደንቅላ ነው የምትመለከቱት። ምን አይነት ቤተሰብ ነው ያሳደገች፣ በጣም ደስ የምትለኝ ነሽ። ሀና በጣም ስርዓት ያላት ልጅ ናት፣ በጣም ቆንጆ ናት እና በጣም ትትና አላት። ነገሮችን ሁሉ ማገናዘብ ትችላለች እና በዛ ነገር እንግዲህ በጣም ስትቀናታ ያላችሁ። ግን የራሷ ልጅ ናት፣ አታውቃትም፣ ጠፍታለች። ረዥም ዓመት ነው እች ልጅ ምን ትድረስ ትሙት የምታውቀው ታሪክ የለም። እሷ ግን አድጋ ይሄን ሁሉ ነገር ሆና እቤቷ እየሰራች ነው ያለችው። እንግዲህ ወደፊት ልጇ እንደሆነች ስታቅ ወይ ደግሞ ልጇ እንደሆነች ስትረዳ ምን እንደሚሰማት ምን አይነት ደስታ መገመት ቀላል ነው። ደግሞም ያ ነገር እንግዲህ ያ ሁሉ ሲፈጠር ሰላምን ባደረገችው ነገር ዛሬ ላይ የሆነ እንደሚጸጽታት ወይ ደግሞ እህቷ ሆና ስትገኝ ምን ያህል እድለኛ እንደሆነች። ምክንያቱም ሰላም በጣም ወዳታለች። ሰላም ራሱ ሚስጥረኛዋ አድርጋታለች። ብዙ ነገሮቿን የሸፈነችላት ማናት ሀና ናት። በነገሮች የደረሰችላት ስትጎዳ ስትቸገር በጣም ነገሮች ሲከብዱባት አማካሪዋ የሆነችው ሀና ናት። ለዛ እንግዲህ በጣም እንትን ስትል ታራጩ ሲረዳዱ እንግዲህ እዚህ ጋር የምታዩት ነገር ምንድን ነው? የቤተሰብነት ነገር የተመለሰው ሀና እዛ ከገባች ወዲህ ቤት ውስጥ በጣም ፍቅር ሆኗል። በጣም አንድነት መጥቷል። ነሐሴም ሰላምም እናታቸውን በጣም ደስተኛ ምንም ያህል ልቧ ቢሰበር ልቧ ቢጎዳ ልቧ እየጠፋችው ልጇን ቢፈልግ ነገር ግን የሆነ ከነሱ ያገኘችው ሰላም አለ። ከሰላም ጭቅጭቅ አርፋለች። ከሰላም ነገር አርፋለች። ሰላም ፍቅር ሰጥታለች። እናቷን ማክበር ጀምራለች። ለእናቷ ጊዜ ትሰጣለች። እናቷ ምትላትን ትሰማለች። ብዙ ነገሮች እንግዲህ ስታረግ ስታይ ይሄ ሁሉ በማን ነው? እንግዲህ ሀና ነች። በብዙ ነገር እየመከረች እንትን እያለቻት ብዙ ነገር ስታይ እየተለወጠችላት። ለዛ እናቷ እንግዲህ በጣም ነው የምታመሰግናት። እንዳሰሪ ሆና ትረዳታለች። እንዳሰሪ ሆና ደግሞ የሆነ የባዕድነት ስሜት እንዳይሰማት ሁሉ ስትረዳት ነው የምታዩት ቤት ውስጥ እና በጣም ደስ ይላሉ ማለት ነው። እንግዲህ ሰላም ያለ ወትሮዋ ተነሳ ቤተክርስቲያን እንሂድ ብላ እናቷንም ወንድሟንም እዛ ቤተክርስቲያን እነሱ ሁሉ አላመኑም። በፊት እንግዲህ ቤተክርስቲያን መሄድ የለም ከጓደኞቿ ጋር ትወጣለች፣ ትጠጣለች፣ በራሷ ላይ የምትራመድ ነች። ማንንም አትሰማ፣ እናቷንም አትሰማ፣ ወንድሟንም አትሰማ። አሁን ደግሞ እንግዲህ ጠዋት ተነስታ እናቴ ተነሽ ቤተክርስቲያን እንሂድ ብላ በጣም እንግዲህ ማመን እስከሚያቅታቸው ድረስ ትልቅ ለውጥ ላይ ናት ሰላም። እነሱ ራሱ አላመኑም። እውነትም ሰላም ናት እንዴት እንደዚህ ሊሆን ቻለ? ብዙ ነገር የሆነ አንዳንዴ ሰርፕራይዝ የምትሆንበት ነገር የለም። በጣም ሰርፕራይዝ ሲሆኑ ታያላችሁ። እንዴት ይሄ ሊሆን ቻለ? እንዴት እንደዚህ ተቀየረች ሰላም? እንዴት እንደዚህ ሆነች? ብዙ ነገር ሲሉ ታያላችሁ። እሷ ግን አዎ እኔ ሰላም ነኝ፣ ቤተክርስቲያን መሄድ እፈልጋለሁ ብላ ቤተክርስቲያን ከእናቷ ጋር ሄዳ በቃ ለእናቷ እያደረገች ያለችው ነገር እውነትም ትክክለኛ ልጅ ለተጎዳ እናት ትክክለኛ ልጅ መሆን ነው። እናቷ የተጎዳችው በሀሴትን በማጣት ነው። በሀሴትን በማጣት ስለተጎዳች እሷ ደግሞ ልጅ ሆናለች። በቃ ደስ የምትል ልጅ፣ ስርዓት ያላት ልጅ እና በጣም ነው ደስ የሚለው የሆነላት ነገር የተፈጠረባት የሆነው ነገር ሁሉም ነገር ደስ ስለሚል እንግዲህ እሱ እንደዚህ ብላት ሰላም ትላታለች። በመቀጠል እሷ ያ ነገር ሁሉ ከሆነ በኋላ ነገሮችን በመረዳት ወይ በማስተካከል ሁሉን ነገር እንትን በማድረግ ሲረዳዱ እንትን ስትሉ ታያላችሁ። ያ ነገር ስለሆነ ነው እንግዲህ ሀና ሁሉንም ነገር ትታ እነሱንም በመምከርም በመቆጣትም አብሮ በመሆን አብሮ ጊዜ በማሳለፍ በብዙ ስትረዳችሁ ታያላችሁና